የምታበረታቱ ውድና እየተከበራችሁ ውድ የሰፊና ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አላችሁ ወይ? አማን ናችሁ ወይ? ሁሉ ሰላም ነው ወይ? እኔ ጋር አለው አልሐምዱሊላህ ረብል ዓለሚን። እንግዲህ እንደምታውቁት ዛሬ ቢያይ መሰኸን ወይም ዶሮ መሰኸን በስማቅ ምንሰራው ዶሮ ይሆናል። እንግዲህ ዶሮዋችን ሽንኩርቴን ቀደም ብዬ የጠርኩት ያው በቪዲዮ አላስገባሁትም። እዚህ ጋር ትንሽዬ ጨው ነሰንስበታለሁ ሳይበዛ፣ ያው ዶሮውም ጨው ስላለው ማለት ነው። እዚህ ጋር ዶሮዬ እየበሰለች ነው። በነገራችን ላይ ዶሮዬ ብስል እያለች ነው። እንግዲህ በላይክ በሰብስክራይብ ጀምሩት ቤታችንን። እዚች ጋር ትንሽዬ ብላክ ፔፐር አደርጋለሁ። ትንሽዬ በዚህ በፓፕሪካ አደርጋለሁ። ያው ብዙ አይደለም፣ ትንሽ ብቻ ለከለር እንዲሰጣችሁ፣ ከለሩ ትንሽ ቀይ እንደሆን ማለት ነው። ትንሽዬ ብዙ ባይሆን ማለት ነው። ከዛ ስማቅ እናደርግበታለን ጋይስ፣ ስማቅ እናደርጋለን። ዶሮውን እንግዲህ እንደምታዩት ወደ ዶሮ እመጣላችኋለሁ። ሁለት አረኩ ማለት ነው፣ ሁለት ከግማሽ። እዚህ ጋር እንግዲህ ሩዜን ቀቅያለሁ፣ እንደምታዩት አንጠፍጥፌዋለሁ ማለት ነው። ከዛ ወደ ድስታችን እንመልሳለን። ከዛ ለተወሰነ ሰዓት ከድነን እሳቱን ቀንሰን እንተዋለን፣ ትንሽ ውሃውን መጠጥ እንዲያደርገው እንደምታዩት ማለት ነው ቤተሰቦቼ። እና ዶሮ መሰኸን ስትሰሩ በጣም ቀላል ነው። ስለዚህ ሚክስ ታረጉታላችሁ ማለት ነው። ስለዚህ ካረጋችሁ በኋላ ታዋ ሚክስ ታረጉታላችሁ። ሚክስ እናደርገውና ከዛ በዶሮ መረቁ ትንሽዬ እናደርግበታለን። ለምን ይሄ እንዲዋሂድ እንትኑ በደንብ ሚክስ እንዲሆንልን። ስማቁ ከሽንኩርቱ ጋር አንድ ላይ አብረው በደንብ ሚክስ እንዲሆኑልን ትንሽዬ እናደርጋለን። ከዛ በኋላ እንደምታዩት ነጭ ሽንኩርት እንጨምራለን ጨፍጭፌ። እንግዲህ ሩዛችን ያው ዘይትና ውሃና እንግዲህ እንደምታዩት ጨው አድርጌበት ነው አብስዬ ያወጣሁት። ምንም ነገር አይፈልግም። ይሄም እንደምታዩት ሽንኩርትና ዘይቱን ነው፣ የወይራ ዘይት ማለት ነው። እሱን አድርጌ ተጠቅሜያለሁ። በጣም ቀላል ነው ለመናገር፣ በጣም ይጥማል። በነገራችን ላይ ያው ከዚህም በፊት የሰራሁት ይመስለኛል። በድጋሚ ልስራላችሁ ብዬ ነው ዛሬ። ሚክስ ታረጉታላችሁ። ስለዚህ ሚክስ እናደርገውና በደንብ ይጠበስ። እዚህ ጋር እንደምታዩት ዶሮዋችን ዶሮዋችን በስላለች ማለት ነው። ወደ ዳር እናደርገዋለን።
ጨምሬበታለሁ እንደምታዩት ቅድም ጊዜ። ከዚህ ሚክስ ካረግነው በኋላ ከዛ በዚህ ዶሮ በነገራችን ላይ ትንሽዬ እንትን እናነሳበታለን። በሽንኩርቱ ትንሽ እናነሳበታለን ማለት ነው። ደረሰልኝ ማለት ነው። ሽንኩርቱ ግን ያው ግማሹን ተዋለው። ከዚህ ካረኩት በኋላ ከድኛ አስቀምጠዋለሁ ግማሹ። ከዛ ትንሽዬ የወይራ ዘይት እናደርጋለን። ትንሽዬ እንጨምርበታለን ማለት ነው ወይራ ዘይቱ። እንደምታዩት ይሄን ይመስላል። እንትኔ ሽንኩርቴ እንደዚህ ከተጠበሰልኝ በኋላ ዶሮ እንግዲህ ወረገጋ፣ ፍልፍል አስወድ እና ሽንኩርት አርግቼ በደንብ አርግቼ ነው የቀቀልኩት ማለት ነው። በዚህ መልኩ እንደዚህ ከሆነልኝ በኋላ እንግዲህ ዶሮውን በዚህ መልኩ አወጣዋለሁ። ሱፑን በዚህ መልኩ አወጣውና እንደዚህ ያደርገዋለሁ፣ ጨምርበታለሁ ማለት ነው። ትንሽዬ የእንትን ውሃ ጨምራለሁ እንዳይቃጠል ማለት ነው። ወረጋ ጋር አርግቼበታለሁ፣ ጨው አርግቼበታለሁ። ትንሽዬ ፍልፍል አስወድ እና ሽንኩርት በትላልቁ ከታትፌ አርጌያለሁ። ምክንያቱም በቃ ባህራት ሰሂ የሚባለው ምንም አልቀረኝም፣ ጨምሬበታለሁ። እንደምታዩት እንደዚህ ካረግነው በኋላ እንደዚህ ታረጉትና ታቹ እስኪቀላ ትጠብቃላችሁ። ታቹ እስኪቀላ እንጠብቃለን። እንደዚህ ታረጉትና እንደዚህ እናደርግና እንደዚህ እናደርገውና ከዛ እስኪቀላ ብቻ መጠበቅ። ታቹ መቅላት አለበት። ልክ በእንትን እንደሚጠበስ በፎርን እንደሚጠበስ ከሽንኩርቱ ሽታ ጋር አብሮ ተያይዞ እስኪቀላ እንጠብቃለን ማለት ነው ታቹ። ከዛ እንደዚህ ካረግነው በኋላ ይቀላል ማለት ነው። እንደዚህ በዚህ መልኩ እንትን ካረግነው በኋላ ቆይ የቀረውን ጨምራለሁኝ፣ አሳያችኋለሁ ማለት ነው። አያችካ ባህራት ሰሂ እነ ፍልፍል አስወድ እና ሄል የተለያዩ ቅመሞችን ዶሮ ሽታ እንዳይኖረው ጨምሬበታለሁ ማለት ነው። እንግዲህ በዚህ መልኩ ካረኩት በኋላ በቃ ምንም ቀላል ስራ ነው እውነት ለመናገር፣ ግን በጣም ነው በልታችሁ አጠግቡት እውነት ለመናገር። ከዛ እንደዚህ ካረጋችሁት በኋላ ይሄ ያው ለከለር አክል ነው። ከለሩ ምን እንደሚመስል በኋላ አሳያችኋለሁ። ከዛ ምን እናደርጋለን? እስኪቀላ ዶሮውን እንከድነዋለን ማለት ነው። ከዛ በኋላ ዶሮ ሲቀላ ሀራራ ውስጥ አርግተን ሰኖበር ሰኖበሩን ላሳያችሁ። በነገራችን እንደምታዩት ሰኖበር አልቆብኛል። ሰኖበር ቢኖር ሰኖበር ነው የሚያስፈልገው፣ ግን ደግሞ ሰኖበር ስላሌለኝ ይሄን ቆልቼ እጠቀመዋለሁ ማለት ነው። አያችሁታ ይሄ ማለት ነው። ይሄ ማለት መከሰራት ከመከሰራት ጋር የሚጨመር ነው። ይሄ እዚህ ጋር ትንሽ እያደረግና ቆልቼው ትንሽዬ ሰምና ካላችሁ በሰምና ብትቆሉት የተመረጠ ነው። ሰምና ካሌላችሁ ደግሞ በዚህ በዘይቱን ትንሽ ታረቁና ታመሱትና ታወጣላችሁ ማለት ነው። አያችሁታ
ከዛ ዶሮ ሲቀላ ዶሮ መራራው ታረጋላችሁ። ይሄን ታረጋላችሁ። ነጭ ሩዛችሁን ትቀረፋላችሁ። መብላት ነው እንግዲህ። ሲያልቅ ደግሞ ሀራራ ውስጥ ስናገባ ምን እንደሚመስል አብረን እናይ ይሆናል። እንግዲህ እንገናኛለን። እንግዲህ ዶሮዋችን በዚህ መልኩ ቀልታለች ማለት ነው። አሁን ምንድነው የምናደርገው? ወደ ሀራራችን እንጨምራለን። አያችሁታ? ይሄ ሽንኩርቱ በዚህ መልኩ ነው የተዘጋጀልኝ። እንግዲህ እንግዲህ ስቀረፉ አሳይቻችኋለሁ። እንደዚህ ካረግነው በኋላ አሁን ዶሮዋችን እንዲቀልታለች። ያሰላም ትረመስ ያሰላም። አያችሁታ? እንደዚህ ተቀላልን በኋላ ያው የቀቀልነው ዶሮ በዚህ መልኩ ሲቀላ ሾንኩ ብቻ በዚህ መልኩ ሲቀላልን ሀራራ እንጨምራለን ማለት ነው። ይሄን ራሳችን ይሆናል። አያችሁታ? ከዛ እሳቱ ይጠፋልናል። እዚህ ጋር ይኸውላችሁ ይሄን በዚህ መልኩ ቆላው። ታያችሁታ? ብዙም ሳይሆን ውስጡ ላይ ያው እንትን ይላል። አሁን እዚህ ጋር እንደምታዩት ሽቱ እንደሚታይላችሁ ላድርግላችሁ። እንደዚህ ላዩ ላይ ስኖበሪ ቢኖር አሪፍ ነው፣ ግን ደግሞ አልቆብኛል። ስለዚህ እኔ እንደዚህ ያረኩት እላችኋለሁ። ከዛ ሩዜንም ስቀረፋ ለምን አላሳያችሁ? ሩዜ ደግሞ ምን አይነት መልኩ እንደሆነ ላሳያችሁ። እንግዲህ ይሄን ይመስላል ዶሮዬ በዚህ መልኩ እውነት ለመናገር ማለት ነው። እንደዚህ ክድን እናደርገዋለን። እንግዲህ ይሄ ለራሳችን ያስቀረውት ነው። እዚህ ጋር ደግሞ ሩዛችንን እንቀረፋለን አሳያችሁ ማለት ነው። ከዛ ሩዛችን ደግሞ በዚህ መልኩ በስላለች ማለት ነው። ቢስሚላህ። ከዛ ሩዛችን ያሰራ ቢስሚላህ ቢስሚላህ ታላችሁ ምርጥ ሩዝ ትላላችሁ። በልታችሁ ማጠግቡት ሩዝ ነው በነገራችን ላይ ሩዜ ማለት ነው። እውነት ለመናገር መካበድ ሳይሆን ይሄን ይመስላል እንግዲህ ቤተሰቦቼ። ላይክ፣ ሼር፣ ሰብስክራይብ በማድረግ ተባበሩኝ። አይከፈልበትም። ቤቱን ስትጀምሩት በላይክ ጀምሩ ነው የምላችሁ። ሁልጊዜ እነግራችኋለሁ። ለእናንተ ያው ሁልጊዜ ነው የምነግራችሁ። ላይክ አድርጉ፣ ሰብስክራይብ አድርጉ፣ አበረታቱኝ። እንግዲህ ሩዜ ይሄን ይመስላል ቤተሰብ። ምርጥ ሩዝ ሆኖልኛል። እንግዲህ እችንም ክድን እናረጋታለን፣ ለእኛ እንቀረፋለን ማለት ነው። እንግዲህ በቀጣይ ቪዲዮ እስክንገናኝ አላህ ሰላም ያድርጋላችሁ። ባላችሁበት የአላህ ሰላም እዝነት አይለያችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።